ገንዘብ የሁሉንም ሰው ማንነት ይፈትናል ይባላል። በኪስ ውስጥ 1000 ብር የሌለው ደሃ ሰው በድንገት በሚሊዮኖች የሚቆጠር ገንዘብ ቢያገኝ ምን ሊያደርግ ይችላል? ዛሬ ይዤላችሁ የመጣሁት እውነተኛ ታሪክ ስለ ታማኝነትን ያስተምራል። ይህን አስደናቂ ታሪክ ከመጀመሪያ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቪዲዮውን ጀምሩት። ታሪኩም ይጀምራል። አበበ ለ20 ዓመታት በታክሲ አሽከርካሪነት ይሰራል። ኑሮም ከእጅ ወደ አፍ ነው። ሲሰራ የሚውለው ገንዘብ መሰረታዊ ፍላጎታቸውን ከማሟላት ውጪ ህይወቱን ለማሻሻልም ሆነ ለመለወጥ አልቻለም። የአበበና የቤተሰቦቹ ህይወት የሚገፋው በፈጣሪ ቸርነት፣ በአበበ ጉልበት እናም ደግሞ በአሮጌ ታክሲው ነበር። አበበ ግን ይሰራል፣ ይተጋል፣ ጠብ የሚል ነገር የለም። የትምህርት ቤት ወጪ፣ የቀን ቀለብ፣ መሰረታዊ ፍላጎት፣ ሁሉም ነገር ተደማምሮ ለአበበ ህይወት በጣም ከባድ ነበረች። መከራ ቢበዛ ችግር ቢፈራረቅበትም አበበ ኑሮን ለማሸነፍ ስራውን በደስታ ይሰራል። አንድ ምሽት አበበ ስራውን ጨርሶ ወደ ቤቱ ሊመለስ ሲል መጨረሻ ላይ ያወረዳቸው ተሳፋሪዎች አንድ ጥቁር ቦርሳ ረስተው ይወርዳሉ። አበበም ቦርሳውን ሲከፍተው አይኑን ማመን አልቻለም። ቦርሳው በብዙ ዶላሮች የተሞላ ነበር። ያ ገንዘብ አበበን በአንድ ሌሊት ሚሊዮነር ሊያደርገው ይችላል። አሮጌ ታክሲውን ቀይሮ ዘመናዊ ቤት ገዝቶ ልጆቹን በተሻለ ትምህርት ቤት ሊያስተምርለት ይችላል። በዛች ሌሊት አበበ ነገሮችን ሲያስብ፣ ሲያወጣ፣ ሲያወርድ እንቅልፍ በአይኑ አልዞረም ነበር። ይህ ገንዘብ ለልጆቼ እድል ነው ብሎም አሰበ። ግን ደግሞ ገንዘቡ የጠፋበት ሰው ምን እያደረገ ይሆን የሚል ጥያቄ በህሊናው ይመላለስ ነበር። የሰው ስርቆት ለበረከት አይሆንም የሚል የአባቶች ምክር ትዝ አለው። አበበም በስተመጨረሻ አንድ ነገር ወሰነ። በማግስቱ ጠዋት አበበ ወደ ፖሊስ ጣቢያ ሄደ። ገንዘቡንም ለፖሊስ አስረከበ። ብዙም ሳይቆይ የገንዘቡ ባለቤት ተገኙ። ባለቤቱም በጭንቀት ተውጦ የነበሩ አንድ ነጋዴ ነበሩ። ገንዘቡም በውጭ ሀገር ለሚታከም ልጃቸው የህይወትና የሞት ጉዳይ ነበር። ነጋዴውም በአበበ ታማኝነት እጅጉኑ ተደነቁ። በዚህ ዘመን እንዲያለ ሰው አለ በማለት ለህሊናው ታማኝ ለሆነው አበበ ዘመናዊ ታክሲ በስጦታ መልክ አበረከቱለት። እንዲሁም ለልጆቹ የትምህርት ወጪ ሙሉ በሙሉ ቃል ገቡ። አበበ የሰውን ገንዘብ አልወሰደም፣ ግን ከዛም የሚበልጥ ክብርና ሰላምን አገኘ። የአበበም ታሪክ ከድህነት ወደ ሀብት በአንድ ሌሊት ሆነለት። እናም ወዳጆቼ ደግነትና ታማኝነት መቼም ቢሆን ከንቱ አይቀርም። ዛሬ ላንተ የማይገባህን ብትተው ነገ የሚገባህና የሚበልጥ ነገር ወደ አንተ ይመጣል። እናንተ ብትሆኑስ ያን ሁሉ ገንዘብ ብታገኙ ለፖሊስ ትሰጡ ነበር ወይስ ዝም ብላችሁ ትጠቀሙበት ነበር? ሐሳባችሁን በኮሜንት አጋሩኝ። ሰላም ሁኑልኝ።